ሳሚ ከታገተበት አምልጦ ወጣ። እንደወጣም ቃልዬን አንቆ ሲጣርጎ ሊገላት ሲል ድንገት ሰላም ደርሰው አዳኗት። እንግዲህ ቃል መሰሪነቷ የታወቀ ነው። ሁሉንም ነገር ትርምስምስ ማድረግ ነው ስራዋ እንደምታውቁት። እና እንግዲህ ብሌንና ዳግም ደግሞ እንዲጣሉ ባለፈው ከንፈሯን የሳማትን ሂዳ ለብሌን ነግራታለች። ይኸውልሽ በጣም ስለሚወደኝ ከንፈሬን ግጥም አድርጎ ስሞኛል፣ ካላመንሽ ሂጂና ጠይቅ ብላ እንግዲህ ተጠራጥራ ነበር በእርግጥ ብሌን። ምክንያቱም ወዲያው ምን ተፈጥሮ ነው ብትለው ምንም አልነገራትም ነበረ። ነገር ግን ሄዳ ስትነግራት ሄደችና አንተ ቃልዬን ስማሃታል ከንፈሯን ብላ ስትጠይቅ አይ ብሎ ፈራ፣ ደነገጠ። ማን የነገረሽ አላት። ከዛ ግብት ታለች። ድንገት ቃል መጣችና እኔ ነኝ የነገርኳት። ምን ነው አልሳምኳትም በሌሊት ዋሻት ነው? እነኝን የሚያምሩ ከንፈሮችን እያየህማ በጭራሽ ማዋሸት አትችልም፣ ንገራት፣ እውነቱን ንገራት አለችው ማለት ነው። በጣም ተናደደች ብሌን፣ በጣም ነው የተናደደችው። ምክንያቱም አልጠበቀችም፣ ጭራሽ ነው ያልጠበቀችው። ከዛ ውጭልኝ ብላ ተናደደች። ና ውጭልኝ አለቻት። በስህተት ነው የኔ ውድ እባክሽን ይቅር በይኝ ብሌንዬ፣ እኔ በጣም ማፈቅርሽ፣ በጣም ነው ማፈቅርሽ፣ በጣም ነው የምወድሽ። ስለዚህ ይቅርታ እባክሽን፣ እኔ የዛንን ሰዓት ላስረዳሽ እንዴት እንደተፈጠረ እና እባክሽን ይቅር በይኝ ብሌኔ ቢላትም በፍጹም ብላ መናገር አልፈለገችም። እንዲሁም ጭራሽ እኔን የምትወደኝ እና የምታፈቅረኝ ከሆነ ከኔ በመራቅ ተባበረኝ ብላ እንዲያው ተስፋ የሚያስቆርጥ ቃል ነው የነገረችው። እንግዲህ ሳሚ በቃል ምክንያት እንደ በኃይሉ አግቶ እንዳሰረው እና እንዳሰቃየው ታስታውሳላችሁ። አሁን ድንገት ሁሉም የሚጠብቁትም ሄደው ነበር፣ የሉም። ከዛ ከታሰረበት ቤት ከታገተበት ቤት አምልጦ ወጥቷል። ፊቱ ሁሉ ደም በደም ሆኖ በጣም ቃልዬ እውነት እገልሻለሁ ብሎ እንግዲህ ተዘጋጅቶ ነው የሄደው። ሂዶ እንደ በራ አንኳኳና ቀጥታ ነሷ ጋር የሄደው ሐኪም ቤት እንኳን አልሄደም። ሂዶ እንግዲህ አንቆ ሲጥ አድርጎ ሊገላት ሲል እንግዲህ በር ላይ ወደ ውጭ አስወጥቶ ድንገት ሰላምና በኃይሉ ከውጭ ኑረው መተውበት እንትን ብለዋል ማለት ነው። አድነውታል። ሰላም ውድና የተከበራችሁ የቻናል ቤተሰቦች ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሮ ስለምትከታተሉኝ ከልብ አመሰግናለሁ። አደራ ድራማን ይዤላችሁ ቀርብ ያለው ከድራማው ጋር መልካም ቆይታ ይሆንላችሁ። እንግዲህ አደራ ድራማ በጣም አስተማሪ ደስ የሚል ድራማ ነው። ቃልዬ እንግዲህ ዳግምና ብሌን አጣልታለች። እሱም ደግሞ አልበቃትም። ሄለንን ደግሞ እንግዲህ ዳግም ተናዶ ሄዶ ሲጥ አድርጎ ሊገላት ሲል ሄለን እያየች ዛሬ አምርሯል ማለት ነው ዳግም። ስለዚህ ልቀየስ ብላ እንግዲህ ተቀይሳለች። ወደ ክፍሏ ሄዳለች። ምክንያቱም ታውቃለች ባለፈው ምን እንዳደረገችው ማለት ነው። ከዛ ሄደች፣ ምንም አልገላገለቻትም። ድንገት ግን ብሌን ስትመጣ ግን ገላገለቻትና ተረፈቻት። ቆይ እኔ የእውነት እገልሻለሁ፣ አንቺ በቁሜ እንደገደልሽ ነው እማስበው፣ ስለዚህ አንቺን ደግሞ እገልሻለሁ ብላ እንግዲህ ጁስ ፈጭታ በመርዝ ቀላቅላ ልሰጣት አሰበችና አይ እኔ ከሰጠዋት እኔ ተጠያቂ ሆናለሁ፣ ይችን ገረድ ነው ተጠያቂ ማደርጋት፣ ስለዚህ እሷ እንድትሰጣት አደርጋለሁ ብላ አሰበችና ብሌንዬ እባክሽን አንድ ነገር ላስቸግርሽ አለቻት። ሄደችና ወደ ውጭ ምንድን ነው አለቻት። ይህን ጁስ እባክሽን ለሄለን ስጭልኝ፣ ምክንያቱም ሄለን አኩራፊና አስቸጋሪ ልጅ ናት። አሁን እኔን አኩርፋኛለች፣ ባለፈው ለታ ትንሽ ተጋጭተን ነበርና አኩርፋኛለች፣ እባክሽን አሁን ብሄድ ቢሰጣት ጭራሽ ነው ማትከፍትልኛለች። እኔ ደግሞ በጓደኛዬ ቂም መያዝ አልፈልግም፣ ምንም ቢሆን ጓደኛዬ ናት እና እባክሽን ይህን ጁስ ስጭልኝ ትላታለች። አውቃ ነው እንግዲህ። ከዛ እና አንቺ ስቲያስ እንጂ እንዲያውም እኮ ትታረቃላችሁ፣ በሰበቡ ትታረቃላችሁ፣ ስለዚህ አንቺ ስጫት አለቻት። አይ እኔ እሱ መች ጠፋኝ ብሌን፣ እስቲ እሷ ታኮርፋለች፣ ቶሎ አትመለስም፣ አንቺ ከሰጠሻት ግን በቃ አሪፍ ነው አለች ማለት ነው። አምጪው እሺ ብላ ተቀበለቻት እና ወስዳ ሰጠቻት። እንቺ እኔ የምልሽ ለምንድን ነው ከቃል ጋር የተጣላችሁ አለቻት። እንዴ እሺ ተጣላ፣ ምንሽን አሞሽ ነው አለቻት። አሟታል ሁሉ ብላታለች። ኧረ እኔ አልታመምኩም ማለት። ከዛ ግራ ገባት። እሺ ተንኮለኛ ምን አድርጋ ነው አለችና ልጠጣው ስትል አይ አምጪው አምጪው ብላ ብድግ አድርቃማቻት እና ስኳር አላደረኩ ማለትና ብድግ አድርጋ ይዛው ሄደች። እዛ ተናደደች። ለምንድን ነው ምን ሆነሽ ነው ያመጣሽው ሳትጠጣው አለቻት። አይ ስኳር አነሰው ብላ። እንዴ ሳትቀምሰው በምን አወቀች አለቻት። አይ ትንሽ ቀምሰዋለች አለች።
ምክንያቱም ሴራዋ ገባት ማለት ነው። ሄለን ምንም አልተጣላንም ስትል ሲጀመር ባለፈው ትንሽ ተነጋግረን ነበረ፣ ደግሞ እያወራን ነው አልተጣላንም አለቻት። ይቺ ተንኮለኛ መቼም ቢሆን ሰውን መግደል እንዲሁ ለሰው ተንኮል ማሰባት አቆምም አይደለ? ረቃል ተንኮልሽ አለች። እና እንግዲህ አምጪኝ ስኳር ማደርግበት አለች። ስኳር እኔ ያደርግበታለሁ ብትላት እኔን ማደርግበት አለች ማለት ነው። ከዛ አምጪው ብላ ነጥቃ ስትሄድ በር ተንኳኳ እና ሳሚዬ መጥቶ እንግዲህ ድምጥማጧን ሊያጠፋት ሲል ድንገት እነ ሳሚ እነ ዳግምም ነበሩ። ያው ሳትሞት ቀረች ማለት ነው። እንግዲህ በጣም በሚገርም ሁኔታ እንግዲህ የገነት ጓደኛ መሰሪ በእውነት በጣም ቁልቁል እያደረገቻት ነው ገነትን። እንደምታስታውሱት ገነት የልብ ጓደኛዋ ጎረቤቷ ናት። ጎረቤቷ ደግሞ ከባህሉ ጋር የምትሰራ መሰሪ ተንኮለኛ ናት። ልክ ሁሉንም ነገር ስትነግራት ሚስጥርም ስትነግራት እየሄደች ለባህሉ ትነግርና እንግዲህ ብር ትቀበላለች ማለት ነው። አሁንም እያለቀሰች ደረሰች ማለት ነው። ምን ሆነሽ ነው ገንዬ ጓደኛ የጎረቤቴ ምን ሆነሽ ነው አለቻት። አይ ምንም አልሆንኩም፣ ትንሽ ጥሩ ላይ አይደለሁም። እንዲህ እኔም ባዳናት ብለሽ ነው አይደለም አትነግሪኝ? እኔ እኮ ጎረቤትሽ፣ ሚስጥረኛሽ፣ ጓደኛሽ፣ ሁለ ነገርሽ ነኝ። ለምንድን ነው የማትነግሪኝ? አይ እኔ ምን ችግር ቢሆን ነው ይህን ያክል የሚያስለቅስሽ አለቻት። አይ ትልቅ ሚስጥር ነው፣ ከባድ ነው፣ ለእኔም ላንቺም ጥሩ አይደለም አለቻት። ይሁን ችግር የለውም፣ ጭንቀትሽ ጭንቀቴ ነው፣ ንገሪኝ አለቻት። እንግዲህ አስቡ ለብር ብላ ነው እንግዲህ ጓደኛዋ በክፉ ቀን የምትደርስላት ብትታመም የምትደርስላት ገነት ናት። ግን በኃይሉ የሚሰጣትን ብር እያሰበች እንግዲህ ክዳታለች ማለት ነው። አሁን ይህን ትልቅ ሚስጥር ነገረቻት ማለት ነው። ይኸውልሽ እንዴት መሰለሽ እኔ ባሌን የገደለውን አገኘሁት አለቻት። የዛን ሰዓት ባሌ በጣም ትልቅ ስራ ነበረው እና ከሚሰራው አብሮት የሚሰራ ደግሞ ህገወጥ ስራ ይሰራ ነበረ። ያን ህገወጥ ሲደርስበት ይህንንማ ለህዝብ ከሚጎዳ ለፖሊስ አሳልፈን እንስጥ ብሎ እንግዲህ ከአንድ ፖሊስ ጓደኛው ጋር ተሚሳጠርና መረጃዎችን ማስረጃዎችን ሁሉ አሰባስቦ ሊሰጥ ሲል ጓደኛው ካደው። ፖሊሱ ጓደኛው ካደው እና እኔ እየሰማሁት በጥይት ባሌን የገደለውን ዛሬ ያገኘሁት ይሄ ነው ሚስጥሩ አለቻት። እና ማን ነው አለቻት። አይ በኃይሉ ይባላል። በኃይሉ አለች። ምን ነው ታውቂዋለሽ እንዴ አለች። አረ አያይ ኧረ በፍጹም እንዲያው ገርሞኝ ነው እንጂ አለች። በስማ በጣም ትልቅ ገንዘብ ነው የሚያስገኝልኝ፣ ይህንን ነገር ሂጄ መናገር አለብኝ አለች። እንግዲህ የሚስጥሯን ደቂቃ እንኳን አልቆየችም ከሰማች በኋላ ማለት ነው። እንዴ ቆይ እንጂ ቡና እናፍላ ጠጪ ምናምን ብትላት አይ እሄዳለሁ እመልሳለሁ ብላ በሰከንድ ሰዓት ቆይ እየሮጠች ሄዳ ለኃይሉ ደወለችለት ማለት ነው። ትልቅ ጉድ ተፈጥሯል፣ ትልቅ ጉድ ችግር ተፈጥሯል በኃይሉ ብላ ደውላ ያደረገችበት። እንግዲህ እሱ ደግሞ ውዝግብ ውስጥ ገብቷል። ምክንያቱም ሳሚ እንደዚህ ስለ ቀጥቅጦ ያለ ምግብ ያለ ውሃ ነው ሲያሰቃዩ የሰነበተ ማለት ነው። እና ይህንን ነገር ሳሚ ደግሞ ሚስጥሩን ሁሉ ዝርግፍ አድርጎ ሊናገርበት ጫፍ ላይ ደርሷል። በኃይሉን እንግዲህ ሁሉንም ነገር የበኃይሉ ሚስጥር ዳግም አባቱን እንደገደለበት በኃይሉ እንደገደለበት ለዳግም ሊነግረው፣ ምክንያቱም እዛ የሆነች ነገር ፍንጭ ነግሮት ማነው አባቱ ብሎ ሲያየው እንትን ብሎት ነበረ፣ ትንሽ ፍንጭ ሰጥቶት ነበረ ማለት ነው ለበኃይሉ። አሁን ለሰላምም ሁሉንም ነገር ይነግራታል፣ ለዳግምም ይናገራል። በኃይሉና ቃል እያሰቡትን ገንዘብ ሳይወርሱ ይዋረዷታል ማለት ነው። እና ሳሚ አሁን ደግሞ ዳግምና ሳሚ አብረው ሊሰሩ ነው ማለት ነው። ምክንያቱም ዳግም አባትን የገደለው እሱ ነው ብሎ ይነግረዋል። እሱም ደግሞ እናትና አባቱን የገደለበት በኃይሉ ነው። ስለዚህ ና አብረን እናንተ ተባብረን እንስራ ብሎታል። እሺ ብሏል ማለት ነው ዳግም ለራሱ። ምክንያቱም በኃይሉ የግድ መታሰር አለበት፣ የእውነት እስር ማለት ነው። ባለፈው በገንዘብም ቢሆኑ ወጥቷል። አሁን ግን የትክክለኛ ፍርዱን ማግኘት አለበት። ወንጀለኛ ነው፣ ስንት ነፍስ ያጠፋ ተንኮለኛ ስለሆነ ፍርዱን ማግኘት አለበት እያለ ነው ማለት ነው ሳሚ። እና እንግዲህ በጣም በሚገርም ሁኔታ ሁሉንም ነገር
ቃል ብዙ ነገር ነው እያጠፋችው ያለችው። ሰላም ደግሞ ልጄ ናት ብላ ተጣልታለች በእርግጥ ከሰላም ጋራ። ነገር ግን አላማረረችባትም። ሰላም አላማረረችም። አሁን ያው የቃል ሚስጥር እንግዲህ በጣም ብዙ ሰው ነው የሚያውቀው። ብሌን ልጇ እንዳልሆነች ታውቃለች። ሄለንም ልጇ እንዳልሆነች ታውቃለች። ብዙ ነገሯ በቃ ጫፍ ደርሷል ማለት ነው። ሁሉም ነገር የብሌን የቃል ማለት ነው። እንግዲህ ዳግምም ደህና ከሳሚ ጋር ታርቃ ነበረ። ሳሚንም ክደዋለች። ምክንያቱም እሷ በዚህ በኩል ይህም ሁሉ ነገር የምታደርገው እሷም ለገንዘብ ብላ ነው ማለት ነው። ቃል እንግዲህ ይህን ገንዘብ በኃይሉ ነው እንግዲህ ያመጣት። ከሱም ደግሞ በኃይሉንም አጥፍታ ራሷ ብቻዋን መውሰድ ነው የምትፈልገው ይህን ገንዘብ እና ሳሚ ግን በኃይሉን ገንዘብ ሳሚ ይህን ያክል አይፈልግም። ገንዘብ የሚፈልገው በኃይሉ በቃ ያሰበው አላማ ሁሉ ውድቅ እንዲሆንበት ነው። በቃ ያሰበው ያንን የቋመጠበትን ገንዘብ የሰላምን የእህቱን ገንዘብ እንዳይወስድ ነው የሚያደርግ። ብሌንም እናቷን እስከዛሬ የተቀጣችበትን ብሌንንም ስለሚወዳት ሁሉንም ነገር ሊነግራት ነው። ከሳሚ ጋርም ከዳግም ጋርም ስለተጣላች አንደኛ ገነትም አልፈቀደችም በጭራሽ። ልጆቼን ሁለቱም ልጆቼ ናቸው አላጋባም ብላለች። ብሌንም በእርግጥ ብሌን ትወደዋለች ዳግምን፣ አሁንም ቢሆን ትወደዋለች። ነገር ግን በጣም ከፋት። አንድ ቀን እንኳን እንዲሁ በሰላም አትዋይ የተባልኩ ልጅ እንዲሁ ምን አይነት እድል ቢስ ነኝ? ምን አይነት እድል ነው ያለኝ? እኔ ግን ፍቅረኛ ብዬ ቢይዘው እሱም ካደኝ፣ ሳሚም እንደ ሌሎቹ ወንድ ሆኖ አገኘሁት። ቆይ እኔ ምንድን ነው የሚሻለኝ ብላ በጣም ነው ልቧ የተሰበረው ማለት ነው። ብሌን ያው የዚህ ሁሉ ሴራ ጠንሳሽ ቃል ናት። እንግዲህ ቃል በቃ ዳግምን ስለምትወደው ብዙ ነገር ታደርጋለች። የእንትኗን እንኳን የኮምፒውተሯን ፓስዋርድ እንኳን ሳይቀር ዳግም ብላ ነው እንግዲህ ሴቭ ያደረገችው። ፓስዋርዷ በዳግም ነው እና በጣም ብዙ ነገሮችን ዳግምን ከልቧ ነው የምትወደው። ነገር ግን እልህም ይዟታል። ብሌን እንዴት ትበልጠኛለች? በምን ብልትበልጥ ነው እሷን ሊወዳት የቻለ? እሷ የቤት ሰራተኛ ናት። እኔ ግን እንትን ነኝ። እውነት ከካሃዲ ጓደኛ በጣም ከባድ ነው። ወዳጅ መስሎ ጠላት ጓደኛ በጣም ከባድ ነው። እንግዲህ ስለምታምናት ነው እንግዲህ ገነት ሁሉንም ነገር የምትነግራት ማለት ነው። ነገር ግን ለገንዘብ ብላ እንዲሁ በቃ በጣም ነው የቸኮለችው ከእሷ እስከምትለይ ማለት ነው። በጣም ነው የቸኮለ። እሺ መጨረሻው ምን ሆነ እያለች ማለት መጨረሻውን ለማወቅ በቃ ከዛ ያው ዜና አጠናክራ ሄዳ ልትናገር ማለት ነው። አስቡ እንግዲህ አብራ እየበላች አብራ እየጠጣች በቃ ሚስጥሯን ሁሉንም ነገር እየነገረቻት አስቡት። እውነት እንደዚህ አይነት ጓደኛ ያው ጠላት ያው ራሱን ችሎ ጠላት ነው። የወዳጅ ጠላት ግን እውነት ለመለየት ለራሱ ትቸገራላችሁ። ምክንያቱም ስታለቅሱ አብሮ እያስመሰለ እያለቀሰ በቃ ብዙ ነገር የሆነ ግን ደግሞ ለጠላታችሁ አሳልፎ የሚሰጥ ለገንዘብ ብሎ እንግዲህ ገንዘብ በእርግጥ ገንዘብ በጣም ከባድ ነው። ገንዘብ አይደለም ከጎረቤት ከጓደኛ ይልቅ ከጓደኛ ከእናትና ከአባትም ያለያያል ማለት ነው። ገንዘብ በእርግጥ ገንዘብ በጣም ገንዘብን ካልተጸየፍ ነው በጣም ያጠፋል ገንዘብ ማለት ነው። እንግዲህ መጨረሻ ላይ እሷንም የነዳግምን ነገር የደረሰባት እጣ ሊደርስባት ሁላ ይችላል። ምክንያቱም ይቺ በኃይሉ እንደማያጠፋት ምንም እርግጠኛ አይደለችም። ሁሉ ነገር ከተጠቀመባት በኋላ ሊያጠፋት ሁላ ይችላል። ይህንን ነገር ግን ዘወር ብላ አላሰበችም ማለት ነው። የገነት ጓደኛ በቃ የገነትን እንደዛ እያለቀሰች የእውነት አታሳዝናትም? እንደዛ እያለቀሰች ልጇ የናፈቃት ልጇንም እንዳገኘች ነገረቻት። በቃ ሁሉንም ነገር በቃ ስትነግራት ደስ ነው ያላት ማለት ነው። ምክንያቱም ገንዘቡ ነው የትዝ ያላት። ባለፈው ጠቀም ያለ ገንዘብ ከዚህ የበለጠ ከሰራሽ ደግሞ ከዚህ ይበልጣል ገንዘቡ የምሰጥሽ ብለዋታል ማለት ነው በኃይሉ እና ከዛ አንጻር ነው እንግዲህ እንዴት ሰፍ ብላ ወሬዋን ሁሉንም ሚስጥሯን ሰምታ እንግዲህ ሄዳ ለመናገር ያሰበችው ማለት ነው። እና የእውነት ከባድ ነው ጓደኛ ማለት። አሁን ጓደኛ አብሯችሁ ያሉ ሰው እንዴት መምረጥ ይቻላል? አሁን አብሯችሁ ወዳጅ መስሎ የመጣውን በምን ማወቅ ይቻላል?
አሁን እንግዲህ እንደውም እኮ በኃይሉ ብላ ስትነግራት በጣም ነው የደነገጠችው። ምክንያቱም በቃ ይሄንን እንኳን እያወቀች አረ ይሄማ ክፉ ሰው ነው ብላ እንኳን አላዘነችላትም ማለት ነው። ገንዘቧን ነበር ሂሳቧን ነበር ስታወራርድ የነበረ እና በጣም ከባድ ነው። ብቻ ከእንደዚህ አይነት ጓደኛ ይሰውራል ነው የሚባለው። እንግዲህ መጨረሻ ላይ ሳሚ ሁሉንም ነገር ሰላም የምነግርሽ ትልቅ ከባድ ሚስጥር አለ ከወዴት ታውቀኛለህ ስሜን ደግሞ አለችው። ትልቅ ሚስጥር አለ አላት ማለት ነው። ምን ስትለው እንግዲህ